ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላማችሁ ይብዛልን። ቤቲ እንግዲህ ተንኮሏን እየቀጠለችው ነው ማለት ነው። በዛሬ ቀን እንግዲህ ኪራይን ቀመር ስር አስገብታለች ማለት ነው። በሰራተኛ አማካኝነት ጽናትን የእርቃን ቪዲዮ ቀርታ ኪራይን አስፈራርተዋለች ማለት ነው። እንግዲህ እስከ ቤት ድረስ ይልካላት። ኪራይ እሱ ሲያይ በጣም ደነገጠ ማለት ነው። ጭራሽ እስከ ቤት ድረስ መታ አስፈራራች ማለት ነው። ቤቲ እኔ እዚህ ቤት ካለ አለበለዚያ ይሄንን ፎቶ ሚዲያ ላይ አሰራጫለሁ ብላ ነገረችው ማለት ነው። በጣም የሚከፋት ጥግ ነው ማለት ነው። እንግዲህ ጽናቴ ምንም ከዚህ በላይ መጎዳት የለባትም። ከዚህ በፊትም በጣም ብዙ ተጎድታለች፣ ብዙ ተሰቃይታለች። አሁንም ደግሞ በዚህ በኩል መጣችበት ማለት ነው። እንግዲህ እሷ ጽናትንም ማሰቃየት ትፈልጋለች። አሁንም ደግሞ ኪራይም ስቃያል ማለት ነው። ተመልሳ መታ እንግዲህ በዚህ ምክንያት በዚህ አስፈራርታ እዛ ቤት መግባት ትችላለች ማለት ነው። ይህ ጽናት ምን እንደሆነ እንኳን አታውቅም፣ ምን እንደተፈጠረ አታውቅም። ግን የሆነ ነገር እንደሆነ በሆነ ነገር እንደያዘችው ግን ጥርጣሬ አላት ማለት ነው። እንግዲህ ናሆሜም ምሩም በጣም ተደናግጧል ማለት ነው። እንዴት ብትደፍሪ ነው እዚህ ቤት የመጣሽው እያላት ነበረ። ቤት እንግዲህ አፏ እንኳን ለከት የላትም ማለት ነው። ለምትናገረው ነገር እንኳን ምንም ገደብ የላትም። አሁን ደግሞ ሰራተኛዋም እንግዲህ በችግሯ ምክንያት ነው እዛ ቤት የገባችው። ልጇ ታማባት ነው። ያንን ብር እሰጥሻለሁ ብላ ብር ሰጥታት ነው እንግዲህ ልጇ ስለታመመባት እዛ ቤት ገብታ ይሄንን ተንኮል መስራት የቻለችው ማለት ነው። ቢሆንም ግን በዚህ ልክ ክፋት መስራት የለባትም ነበረ። ቢያንስ ሌሎች ነገር ማድረግ ትችል ነበረ። እስከ ረቃን ቪዲዮ መቅረጽ ድረስ መሄድ አልነበረባትም ማለት ነው። ሰራተኛዋ እሷንም በጣም እያንቋሸሸቻት ነው፣ እያመነጨቃት በጣም ምንም ከሰው ልጅ የማይጠበቀው ንግግሮች፣ በጣም መጥፎ ንግግሮች እየተነገረችው ማለት ነው። በጣም ነው የሚያስጠላው። እንግዲህ ቤቲ መጨረሻዋ ምን ይሆን? ምን አይነት ሁኔታ ውስጥ እያሳለፈቻቸው እንደሆነ እንግዲህ ያየነው ነው። ከዚህ በፊትንም ኪራይን ስትጨቃጨቅ ጽናትንም እንደዛ ስታደርጋት ነበረ። አሁንም ደግሞ እነሱ ፍቅር ሲጀምሩ ጥሩ ሁኔታ ላይ ሲሆኑ ደግሞ ገና ደስታቸውን እንኳን አጣጥሞ ሳይጨርሱ መጣችባቸው ማለት ነው። እንግዲህ በጣም ነው የሚያስጠላው። ቤቲ መጨረሻው ምን ይሆን? አሁን ደግሞ ጽናት ምን እንደሆነ ይደርስበታል ያለች ነው። እንግዲህ ይሄ ነገር ትደርስበታለች ብዬ አስባለሁ ማለት ነው። ሰራተኛዋ የእሷ ተላላኪ እንደሆነች እንደምትደርስበት ተስፋ አለኝ ማለት ነው። ልጅ የለኝም እያለቻት ነበረ። ግን ስታወራ ልክ የራሷ ልጅ እንዳላት አድርጋ የምታወራው። ብዙ ጊዜ ልጅ የለኝም እያልሽ አልነበረ ወይ እያለቻት ነበረ። የእቴ ልጆች እያለቻት ነው። እንዴት ጽናት ይህንን ትደርስበታለች ብዬ ተስፋ አድርጋለሁ። ደግሞ የያዘችው መረጃው ማጥፋት ቢችሉ ቤቲ እንግዲህ ውርደቷን ተከናንባ ትቀመጥ ነበረ። ከዚህ በፊት በጣም ጽናትን ጎድታታለች። ልጇን እንዲወርድባት አድርጋባታለች። ልጇን አታለች ጽናት። ከዚህ በፊት በጣም ብዙ ነገር ደርሶባታል። እንግዲህ የጽናት ስቃይ ማብቃት አለበት ማለት ነው። እስከ መቼ እንደዚህ የተሰቃየች የምትኖር? ለችግሯ ስትል ከዛ መታ ሰው ቤት ገብታ ይሄን ፈተና እያሳለፈችው ነው ማለት ነው። አሁን ላይ ደግሞ ደስተኛ እኮ ስትል አሁን ተመልሳ መጣ ደስታቸውን አፈረሰችባቸው። ደግሞ ጥሩ ነገሩ ጥሩ ጓደኛ አግኝታለች ማለት ነው። በጣም ከጎና ነው ያለችው ማለት ነው። ኪራይም እንግዲህ ለምሩ አደራ ሰጥቷታል ማለት ነው። አንቺ አደራሽንን ጽናትን እንዳትተያት፣ አንቺ ብቻ ነው ጽናትን መጉዳት የማትችው እያለት ነው። እውነት ነው ደግሞ ምሩ ሁሌም ከጎኗ ነው ያለችው። በጣም የሚያስቡላት፣ በጣም የሚወዳት ምሩ ሆነ ናሆም ሆነ ማለት ነው።
እሷ ጥሩ ሰው ስለሆነች ነው እንደዚህ የሚያስብላት። ደግሞ እሷ ሁሉም ታሸንፋለች ብዬ ተስፋ አድርጋለሁ ማለት ነው። ከዚህ ሁሉ ስቃይ በኋላ ደስታ እንደሚኖራት ተስፋ አለኝ። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኑ። ሰላም ሁኑ።